ትልቁ አደጋ የመጣው በአብዛኛው ትልቁ አደጋ የመጣው በወጣት መሪዎች ስልጣን መልቀቅ አለባቸው። ጋዲስ ኦሮሞ ብለን ጠቅላይ ሚኒስቴሩ ባለበት ሁሉ ተፈራርመናል። የመንግስት እጅ አለበት ግጭቶች ምኖች ውስጥ እንዳለ እናጋለን። ብዙ ጊዜ እንደዛ አይነት ግጭቶች ነበሩ። ለምሳሌ ግጭት ነው ማለት እርሶ የሚሉት ግጭት ነው ጥቃት አይደለም እያሉ ነው። ምክንያቱም ሁለቱ አነጋገር ይለያያል። የተደባለቁ ነገሮች ግጭት ማለት የሁለቱም ተሳትፎ ሲኖር ነው። ብዙ ቦታ የተደባለቁ ነገሮች አሉ። አንተ እኔን ትላለህ፣ እኔ ደግሞ አንተን ካልኩ ማን ነው የሚገላግለን? ትግራይ ተወላጆችና የአማራ ማህበረሰብ እኮ ከ3000 ዓመታት በላይ አብሮ ኖረዋል። ማን ነው ወደ ግጭት የከተተው? ለምን ወደ ግጭት ገቡ? ሸኔ ማለት እንግዲህ ኦሮሞ ታጣቂዎች ነው። በአንድ ወር እናጠፋለን ቀና ማለት የጀመሩት ትግራይ ጦርነት ስለነበርን ነው። አሁን እናደርጋለን ነው። ብዙ ኦሮሞዎች ለኔም እየደወሉ የሚጠይቁኝ እየተሰማቸው ለኔም ተሰምቶኛል። ገታራ አቋሙን ትቶ መደራደር አለበት። እነዚህ ሰዎች ፖለቲካ ጥያቄ ያለን ብሎ ነው ያካገቡት። አጥብቄ የመከርኩት ጠቅላይ ሚኒስትሩ አንድ ዎክ ዩር ቶክ ነቢይ የሚሉን ብቻ ሳይሆን በአንተ ላይ ጥያቄ ያላቸውንም እኩል አስተናግድ። እልቂቱ በቃ፣ ድህነቱ በቃ፣ ልመናው በቃ፣ ረሃቡ በቃ፣ ጠመንጃ ይዞ ጫካ ያሉትን ጭምር ካላቀፈ እኔ እኮ ባዶ እጄን ብዙ ችግር እኮ አልፈጥርም። ከመንግስት ጋር እየተዋጉ ያሉ ኃይሎች እዛ አስቀምጠ ብሔራዊ መግባባት የምትለው ምንድን ነው? እነዚህ መኖራቸው ስሙኒ አይጨምርም። ኢትዮጵያ በዚህ ደረጃ እልቂት ውስጥ ገብታ ታውቃለች? ሌሎቹ ይቀበሉታል። እኛ እንኳን መቀበል አግቶናል። ጫካ ያሉት አምኖ ጠመንጃ ያስቀምጣሉ። የኦሮሞ ታጣቂዎች፣ የቤኒሻንጉል ታጣቂዎች፣ የትግራይ አማጽያን ጠመንጃ አስቀምጦ ይህንን ኮሚሽን ይቀበላሉ። አጉል ጊዜ ማጥፋ ነው ለኔ። ወደ 47ቱ ነው 48ቱ ከ50ዎቹ ወስነዋል። መንግስትም ብሎ እየሄደ ነው። ለውጥ እመራለሁ ብሎ የመጣው ኋላ ምን አደረገ? ራሱን ሾመ። መንግስቱ ኃይለማርያም ለምሳሌ የተማሩ የሚያውቃትን የኦሲ ሶሻሊዝም ሀሁ ካስተማሩት ሰዎች ዋነኛው ኃይለ ፊዳ ነበር። እኛንን አሻጋሪዎች አሉ፣ እኛንን ለውጥ አምጪዎች አሉ። ኢህአፓና መኢሶን ባይከፋፈሉ ኖሮ ምናልባት የኢትዮጵያ ታሪክ የተለየ ሊሆን ይችል ነበር። የድሮ አለቆቻችንን አባረን እኛ አዲስ አለቃ እንሆናለን በሚሎች ግፊት ጫዋታው ተበላሸብን። ለለውጡ ጉዞ መደናቀፍ ኦፌኮን ጨምሮ የኦሮሞ ብሔርተኞች ለአጠቃላዩ ኢትዮጵያ ከማሰብ ይልቅ አዲሱን የመንግስት አመራር የኛ ወገን ነው ብለው መዘናጋታቸውና አንዳንዶችም በውለታና ጥቅማጥቅም መደለላቸው የበኩሉን አስተዋጽኦ አድርጓል የሚል አመለካከት አለ። ይህ እንዴት ነው የሚያዩት? የኦሮሞ ህዝብን ከፍርሃት ነጻ አውጥተናል ከሞላ ጎደል። ግን የኦሮሞ ምሁራን ማነው ልሂቃን የሚባሉትን ከወዳቸው ነጻ ማውጣት አልቻለም። ለዚህ ነው ይህንን ችግር ሲገባ ነው አውርቶ አደር መጣብን። በየፌስቡኩ በየምናምኑ መንግስት ስንቱ እንደሚያሰማራ እናውቃለን። አንዳንዶቹ መንግስት ቢሆን በግልጽ ቋንቋ እኛ ያልነውን ቢሰማ ኖሮ ይህ ሁሉ እልቂት እኮ አይመጣም ነበር። አሁን ከዚህ በኋላ ከህወሓት ጋር ልንደራደር አይደለም። ከዛ ሁሉ እልቂት በኋላ በብሔራዊ መግባባት ያልታጀበ ምርጫ ደግሞ ቅርጫ እንኳን መሆን አይችልም። በሀቅ የመደራደሩ ጥያቄ ውስጥ ካልገባን የሀገሪቷ ፖለቲካም ሀገሪቷም የትም አትደርስም። በተለይ መሬቱን ያየን ነው። በአደባባይ ካድሬዎች እየዘረፉት እየሸጡ ነው። የኦሮምኛ ቋንቋ የሚናገር አላልኩም፣ የሚናገሩ አላልኩም። በመረጣቸው መሪዎች በልሂቃን ደረጃ በተለያየ ጊዜ ጥያቄዎች ሲነሱ እንደነበረ ምንም ግልጽ ነው፣ ማንም ሰው መረዳት የሚችለው ይመስለኛል። የኦሮሞ ህዝብ እንደ ህዝብ ግን እነዚህን ጥያቄዎች አንስቶ የሚያውቀው መቼ ነው? በምን መንገድ ነው የተለየው? ሲፈታ ከእስር ቤት በአምቦ መስመር ወደ 2 ሚሊዮን ነው የወጣው በአንድ ቀን። አንድ ድንጋይ አልተወረወረ። እኛ እኮ ያለ ነው ህዝቡ እነንትናን ይፈልጋለሁ እነንትናን ደግሞ አልፈልግም ይባል። የኦሮሞ ህዝብ ጥያቄ ከሌላው ማህበረሰብ የኢትዮጵያ ማህበረሰብ ጥያቄ ምንድን ነው ልዩነቱ? አሁን ያነሷቸውን ነገሮች ሌላውም አማራም፣ ሶማሌም፣ አፋርም፣ ሲዳማም እያልን ሁሉም ጋር ብንሄድ ተመሳሳይ ጥያቄ ነው ያለው። ፕሮፌሰር መረራ የአንደበትን ጥሪ ተቀብለው
ይህንን ቃለ መጠይቅ እንድናደርግሎት ፈቃደኛ ስለሆኑ በተመልካቾቻችን ስም ከልብ አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። እሺ፣ እስቲ መጀመሪያ ከሰሞኑ ሁኔታ እንነሳና የኦፌኮ ሊቀመንበር ሆነው በመመረጦ እንኳን ደስ አለው። ደስ ብሎታል? ግን አው ላለፉት 50 ዓመታት ትግል ውስጥ ስለቆየሁኝ እነዚህ ውጣ ውረዶች አንዳንድ ጊዜ ኢትዮጵያ ውስጥ እነዚህ ተቃዋሚ አለቃ መሆን ብዙ ደስታ አይፈጥርም። ችግሮችም ምኖችም ስላሉ ያው ለገባንበት ዓላማ አንድ ቦታ ደርሶ ለማየት የመጣውንም ጭምር ለመቀበል እንጂ ያን ያክል ብዙ ደስታ የሚፈጥር አይደለም። 4 ኪሎ ስላልሆነ ማለት ነው። ለምንድነው እንደዚህ የጠየቅኩት? አንዳንዶች ስልጣን በቃኝ ብሎ ለአዲስ ትውልድ ወይም ለሌላ ሰው ያለ ማስተላለፍ የገዢው ብቻ ሳይሆን የተቃዋሚ ፓርቲዎችም ልማድ አድርገው የሚያስቡ ሰዎች አሉ እና እንደ ምሳሌ ሲጠቅሱ እርሶንና ሌሎች እንደዚሁ በተቃዋሚ ጎራ ያሉ በሊቀመንበርነት ብዙ ዓመት የቆዩ ሰዎችን ያነሳሉ። ልክ ነው ብለው ያስባሉ? እኔ ብዙ ጊዜ አንድ ሁለት ሶስት ነገሮች ብዙ ጊዜ የተቃዋሚ ፓርቲ እልቅናና በተለይ በኢትዮጵያ ሁኔታ 4 ኪሎ ላለው ቤተ መንግስት እልቅና የተለያየ ነው። የህዝብ ሀብት፣ የመንግስት ሀብት፣ የምን ሀብት እጅ ይገባል። በፍላጎት ደጋፊዎቻችን፣ አባሎቻችን በሚያዋጡት እነዚህ የሚያዋጡ የሚደግፉ ሰዎች ደግሞ ማን ከምን ይሻለኛል ብሎ ስለሆነ የሚያዋጡት በመጀመሪያ ደረጃ እንደዛ ቢታይ ይሻላል። የህዝብ ሀብት፣ የመንግስት ሀብት፣ ትላልቅ ሀብቶች በእጅ መግባትና ዝም ብሎ ደግሞ ያውም ተጨማሪ ከእጅ ከቤት እያወጣ እየጨመርክ ለትግል ብለህ የምትሰራቸው ነገሮች አንድ አይደሉም። አንድ በጎ ፍቃድ እንትን እኮ ነው፣ ደሞዝ እየተከፈለኝ አይደለም የሚሰራው ክሳራ እንጂ ትርፍ ለትግሉ እንጂ ትርፌ ትግሉ ነው። ትግሉ መቀጠልና ለመቀጠል እንጂ በደሞዝ መልክ በምን መልክ ነዳጁ እንኳን አይሞላልኝም፣ ሌላ ይቅርና ማለት ነው። ናዞር አንድ እሱ ነው። ሁለተኛ ደግሞ አንዳንድ ጊዜ የሚሳተው የእድሜ ጥያቄን በሚመጣበት ጊዜ እንደውም ጥሩ አጋጣሚ ነው እዚህ ማንሳቴ። ለምሳሌ በኢትዮጵያ ታሪክ ውስጥ ትልቁ አደጋ የመጣው በአብዛኛው ትልቁ አደጋ የመጣው በወጣት መሪዎች ነው። ንጉሠ ኃይለሥላሴ 20 ምናምን ዓመት ናቸው ስልጣን ሲይዙ፣ 20 ምናምን ዓመት ናቸው። መንግስቱ ኃይለማርያም 37 36 ዓመት ነበር። መለስ ዜናዊ 36 37 ዓመት አካባቢ ነበር። ዶክተር አብይ 41 ነው 42 ነው። ስለዚህ ኢትዮጵያ እንዳውም ለነገሩ እጅግ በጣም አስቸጋሪ ችግር ውስጥ የገባቸው ላለፉት 67 ዓመታት በወጣት መሪዎች ነው። ያን ያክል ሰው ሲቸገር ምን ስለው ወጣት ማነው እዛ የቆዩ ሰዎች እንዲያደረጉን የሚለውን ይበዛል እንጂ ኢትዮጵያ እንዳውም እጅግ በጣም አስቸጋሪ ሁኔታ ውስጥ የገባችው ላለፉት 60 ምናምን ዓመታት በላይ ምን 60 ዓመት አፄ ኃይለሥላሴን ከጨመርክ ላለፉት 50 ማነው 80 90 ዓመታት ችግር ውስጥ የገባችው በወጣት መሪዎች ነው። የእድሜ ጥያቄ አይደለም ዋና ጉዳይ። በሐቅ በእውነት ለህዝብ መብት መታገልና ያለመታገል ጥያቄ ቢያደርጉት ይመከራሉ። እኛ ቤት በተቻለ መጠን ወጣት መሪዎችም አሉ፣ እንዳያችሁት ነው። በእድሜያቸው የገፉም አሉ፣ መሀል እድሜ ያላቸውም አሉ። ይህ ሁሉ ተጋግዞ የሚሰራ ከሆነ ለአንድ ቤት አስተዋጽኦ የሚያደርግ ከሆነ እድሜ ብቻውን ልዩነት ማምጣት አልነበረበትም። የኛ ወጣቶች ኮንትን ነው። እኔ ለምሳሌ ብትጠይቀኝ ከእስር ቤት ሲወጣ ሳስብ ነበር ከዚህ በኋላ በኢትዮጵያ ፖለቲካ 50 ዓመታት በላይ የእስር ቤት ንግግርን ሰምተ እንደሆነ ከጀነራል መንግስቱ ነዋይና ጀነራል ታደሰ ብሩ ዘመን ጀምሮ የኢትዮጵያ ፖለቲካ አሳሪዎችና ታሳሪዎች
ገዳዮችና ሟቾች በበዙበት ፖለቲካ ውስጥ ይሄን ያክል መቆየቴ መጨረሻ ላይ እንዲሆኑ ያሳዝነኛል የሚል ነበር። ዳም ስትፈርዱብኝ ሁሉ ብያለሁ። ስትፈርዱብኝ 3 መጽሐፍቶችን ሳታነቡ እንዳትፈርዱብኝ። አንደኛው አልወለድም የሚለው የአቤ ጎበኛ መጽሐፍ ነው። ሁለተኛው ኦሮማይ የሚለው የበዓሉ ግርማ መጽሐፍ ነው። ሶስተኛ ደግሞ የራሴ ኢህአዴግን የገመገምኩበት የኢትዮጵያ ፖለቲካ ምስቅልቅል ጉዞና የኢህአዴግ ሁለተኛው ደግሞ ቆርጦ ቀጥል ፖለቲካ የሚለው ሁለቱ ሳታነቡ 3ቱን ሰዎች ሳታነቡ እንዳትፈርዱብኝ ብዬ ነበር እስር ቤት። ስለዚህ እኔ ሲወጣ ግን ወጣቱ ትንሽ ቆይ የሚል ግልጽ የሆነ መልእክት ስላስተላለፈ ነው እንጂ ጓደኞቼም በቃኝ ብሎ በየቦታው እንትን ያሉ አሉ። ዋና ጉዳይ ቤታችን ግን ወጣት ሊግ አለን። ከዛ በኋላ ቅድም እንዳልኩኝ በድርጅታችን ውስጥ 30 ዓመታት ውስጥ ያሉ አሉ። አሁንም ቢሆን ጉርሜሳ አያኖ የሚባል 30 ዓመት ውስጥ ነው። ጀዋር መሐመድ 30 ዓመት ውስጥ ነው። በተለይ አዲሱ ሊደርሺፕ ውስጥ 30 ዓመታት ውስጥ ያሉ አሉና እየተተካካ በሚሆን መንገድ ቢከድ ያን ያክል እንትን አይደለም፣ ወንጀል አይደለም። ይልቁንስ ማሰብ ያላቸው ከኦሮሞ ገዳ እስከ አሜሪካ ፕሬዝዳንት ድረስ ስልጣን ላይ ያሉ ሰዎች ማለት በህዝብ መብት የሚወስኑ የሀገር ሀብት፣ የህዝብ ሀብት፣ የመንግስት ሀብት እጃቸው ያለው በተወሰነ ጊዜ ስልጣን መልቀቅ አለባቸው። ለምን ያንን ሀብት ስራ ላይ የሚያውሉ የሚወስኑበት ስለሆኑ እሱ ላይ ብናተኩር ይሻላል ማለት ነው። እሺ የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ዋነኛ ዓላማ ምንድነው ብሎት ባጭሩ እንዴት ያስቀምጡታል? እኔ ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እና የኦሮሞ ህዝብ መብት ደግሞ በተለይ የእኩልነት ጥያቄው እንዲመለስለት እንፈልጋለን። ሁለቱ ናቸው። ከሌሎች የኦሮሞ ፓርቲዎች በምን ይለያል ይሄ ዓላማ? ለምሳሌ ከኦነግ ከኦሮሞ ብልጽግና ፓርቲ ምንድነው የሚለየው? እነሱም ተመሳሳይ ነገር የሚሉ ይመስለኛል። ተመሳሳይ ነገር ሊሉ ይችላሉ። ለምሳሌ ከኦነግ ጋር ተመሳሳይ ነገር ስለምንል ድሮ እንኳን ትናንሽ ልዩነቶች ነበሩ። ትናንሽ በኢትዮጵያ አንድነት ጥያቄ በአንዳንድ ጥያቄ ትንሽ ልዩነቶች ነበሩ። አሁን ግን በጋራ እኮ አብረን እንሰራለን ብለን ምርጫ ውስጥም በጋራ እንገባለን ብለን ስለወሰን ነው መንግስትም የዘመተብን እኮ። ከኦነግ ጋር በህዝብ መብት ትግል በኦሮሞ ህዝብ መብት ትግል አሁን ባለው ሁኔታ አብሮ የመስራት እንጂ ተባብሮ የመስራት እንጂ ልዩነታችን እጅግ በጣም እየጠበበ በጋራ ትግሉን ለመግፋትም ተስማምተን ተፈራርመን እየገፋንበት ስለሆነ በጣም እየጠበበ ሄደዋል። የኦሮሞ ብልጽግና ትልቁ ችግር በኢትዮጵያም ደረጃ ሆነ በኦሮሞ ህዝብ ጥያቄ ደረጃ ብዙ የማናምንባቸው ህዝቡን ይዞ ወደፊት መሄድ ያልቻሉ እንዳይከፉብኝ ብዙ ነገር መናገር አልፈልግም። እንዳይከፉብን ማለት ነው። የኢትዮጵያ ህዝቦችን የመብት ትግል ከሁሉም በላይ ሀቀኛ ዲሞክራሲያዊ ስርዓትና ሀቀኛ ፌዴራላዊ ስርዓት ኢትዮጵያ ውስጥ ማስፈን ባለመቻላቸው ነው። ሌሎች ነገሮችን ያው እንዳይቀየሙብን ግን በፖለቲካ ይቀየመኛል ብሎ በይሉኝታ የሚታለፍ ነገር አለ ወይ? ሁላችሁም ለኦሮሞ ህዝብ ከሆነ የቆማችሁት አብራችሁ የማትሰሩበት ምንድነው ምክንያቱ? አንዱ ትግል ሞክረናል እኮ እሱንም ጋዲስ ኦሮሞ ብለን ጠቅላይ ሚኒስቴሩ ባለበት ሁሉ ተፈራርመናል። መሰረታዊ ነው የኦሮሞ ጥያቄዎች ላይ አብረን እንሰራለን ብለን ተፈራርመናል። ከዛ በኋላ እኛ በገባንም ባልገባንም ምክንያት ሸሽቶ የጋዲስ ኦሮሞ ብለን የፈጠርነውን ህብረት ያፈረሰው ገዢ ፓርቲ ነው፣ የኦሮሞ ብልጽግና ማለት ነው። ስለዚህ በተጨባጭ ከኦሮሞ ብልጽግና እየሰራ ካለው ምን የተለየ ነገር ልታደርጉ ትችላላችሁ እናንተ? እኛ በኢትዮጵያ ደረጃ ሆነ በኦሮሞ ደረጃ 3 መሰረታዊ ለኦሮሞ ህዝብ ማለት ነው የኦሮሞ ህዝብ መብቱ ምን የተለየ ነገር ታደርጋላችሁ? ለምሳሌ በዋናነት ሁሉም ቁልፍ ነገሮች ከዛ ጋር የተያያዙ ናቸው። በዋናነት የኦሮሞ ህዝብ መብቱ ተከብሮለት ራሱን በራሱ እንዲያስተዳድር በመረጣቸው መሪዎች እንዲተዳደር እንፈልጋለን።
ሌሎች ነገሮች ለምሳሌ የቋንቋ ጥያቄ፣ በራሱ ሀብት ላይ የመወሰኑ ጥያቄ፣ ብዙ የልማት ጥያቄ፣ ብዙ ነገሮች አሉ። ዋና ጉዳይ ግን የኦሮሞ ህዝብ ራሱን በራሱ የማስተዳደር ጥያቄ አልተከበረለትም። ወደ ኦሮሞ ህዝብ ጥያቄ ተመልሼ እመጣለሁ። ሌላ ጉዳይ እናንሳና ወለጋና ሌሎች የኦሮሚያ አካባቢዎች ማንነታቸውን መሰረት አድርጎ ጥቃት እየደረሰባቸውና እየተፈናቀሉ ስላሉ ኢትዮጵያውያን ምን የሚሉት ነገር አለ? ዞሮ ዞሮ ድርጅታችን ባለፈው 4 ዓመታት ቢሆን ከዛም በላይ በኢህአዴግ አንድ ጊዜም ቢሆን ለ27 ዓመታት በሚሰለች መንገድ ብሔራዊ እርቅ ይፈጠር፣ ኢትዮጵያ በብሔራዊ መግባባት ዕጣ ፈንታው ይወሰን፣ ሁሉም ጉዳዩ ያገባናል የሚሉ ኃይሎች መደራደር መቻል አለባቸው። ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንሸጋገር እያል ሰሚ ያጣን። በኢህአዴግ አንድ ጊዜ ማን የተጣላ ማን አለ ተብለን ተፌዘብን። ላለፉት 4 ዓመታትም በዛው ነው። ይሄ ወደ ጦርነት መሄዱም ነፃና ምርጫ እያልን ቅርጫ እንኳን ያልሆነ ጫወታ ውስጥ መግባት ይህን ሁሉ እየጠየን ኢትዮጵያ ውስጥ 3 መሰረታዊ ጉዳዮችን አይፈታም ብለን በግልጽ ቋንቋ ለማንም በሚገባ ቋንቋ በምናደርጋቸው ውይይቶች ጠቅላይ ሚኒስትሩ ባለበትም ጭምር ለምርጫ ቦርድ ሌሎችም ኃይሎች በሚሰበስባቸው ስብሰባዎች ሁሉ ይህ ሀገር ወደፊት የምትቀጥል ከሆነ ብሔራዊ መግባባት እጅግ በጣም አስፈላጊ ነው። አለበለዚያ ይህ የኢትዮጵያ ሽግግር የሚባለው ላለፉት 50 ዓመታት ከአንድ ቀውስ በሌላ ቀውስ ወደ ሌላ ቀውስ ስትሸጋገር ነው ኖረችው ብለን ሞክረናል። ጦርነቱ ውስጥ ሲገቡ አረባካችሁ ወደዚህ ጦርነት አትዱ፣ ውድ ዋጋ ያስከፍለናል ብለን ሞከር። ስለዚህ እኛ ምንድነው እንዲህ አይነቶች ሊፈጠሩ እንደሚችሉ ድሮ እኮ ለምሳሌ አማጺዎችና መንግስት ናቸው ሲጣሉ የነበሩ ሲዋጉ የነበሩ። አሁን ግን ወደ ህዝብ ሁሉ ወርደዋል። ግጭቶች ወደ ህዝብ ወርደዋል። አንዳንድ ቦታዎች ደግሞ ለምሳሌ እኛም መረጃውም ማስረጃውም አለን። በተለያዩ ቦታዎች እንደዚህ አይነት ነገሮች ውስጥ የመንግስት እጅ አለበት። ግጭቶች ምኖች ውስጥ እንዳለ እናውቃለን። ስለዚህ እነዚህ ነገሮችም ቢሆኑ 3 ነገሮች ካልተፈቱ ኢትዮጵያ ውስጥ ሊቀሩ አይችሉም። ደረጃ መዳቢዎች እሱ ላይ ነው ችግር የሚፈጥሩብን። አሁን ጥያቄው የሚያውቁት ግፋ በለው ነው። ስለዚህ ምንድነው ሰላምና እውነተኛ ሰላምና መረጋጋት ለማምጣት ሀቀኛ ዲሞክራሲያዊ አስተዳደር ለማምጣት ትርጉም ያለው ወደ ልማትና ብልጽግና ለመሄድ መንግስትም ሆነ ተቃዋሚዎች በማህበረሰብ ደረጃ በመንግስትና ተቃዋሚ ደረጃ ሁሉም ደረጃ ብሔራዊ መግባባት የምንለው ካልሰፈነ በተለያዩ መንገዶች ህዝቦች ግጭት ውስጥ ይገባሉ። አንዳንድ ጊዜ ወይ ግፋ በሎቹ ወደ ግጭት ውስጥ ይከታሉ፣ ወይ መንግስት በተለያየ መንገድ አንዱን በሌላ ላይ ለመጠቀም ችግር ውስጥ ይከታል። ብዙ ችግር የተወሳሰቡ ችግሮች አሉ። ይቅርታና ፕሮፌሰር ወደ ብሔራዊ ውይይቱ መጣለሁ። ያነሷቸውን ነጥቦች በግልም እንደ ፓርቲም ስታራምዱ ነው ማስተውያ ያውቃለሁ። ጥያቄ ምንድነው ሲጀመር ግጭት ማለት ይቻላል ወይ? አሁን ለምሳሌ የአማራ ማንነት አላቸው ተብሎ የሚታሰቡትን ሰዎች ከመኖሪያቸው ከቀያቸው እየተፈናቀሉ ያሉት በግጭት ምክንያት ነው ወይ? እነሱ አጸፋዊ ምላሽ ሰጥተው ያውቃሉ ወይ? ወይም ትንኮሳ እና ከአካባቢያቸው ተፈናቅለው በአማራ ክልልም በሌሎችም ቦታዎች አዲስ አበባም ጭምር መጥተው ያውቃሉ? እዛ ላይ የኦሮሞ ፌዴራላዊ ኮንግረስ ምን አስተሳሰብ አለው? ወይም እርሶ በግል ነው የኔ ጥያቄ። በውል አላስተዋላችሁም እንጂ አንዳንድ ቦታዎች በመንግስት ኃይሎች የሚገፉ በግፋ በሎቹ የሚገፉ ግጭቶች ነበሩ። ለምሳሌ ሆሮ ጉዱሩ አካባቢ ብዙ ጊዜ እንደዛ አይነት ግጭቶች ነበሩ።
ለምሳሌ ግጭት ነው ማለት እርሶ የሚሉት ግጭት ነው ጥቃት አይደለም እያሉ ነው። ምክንያቱም ሁለቱ አነጋገር ይለያያል። የተደባለቁ ነገሮች ግጭት ማለት የሁለቱም ተሳትፎ ሲኖር ነው። ብዙ ቦታ የተደባለቁ ነገሮች አሉ። እነዛ የተደባለቁ ነገሮች ለምሳሌ ለምን እንዲህ ይደረጋል ብለን ለምሳሌ ታጣቂዎች ናቸው የሚባሉት ስንጠይቅ እኛ አይደለንም፣ የመንግስት ያለ ነው። እንደዚህ የኦሮሞ ህዝብና ሌላውን ለማጋጨት ለከፋፍለ ግዛ ሴራ የመንግስት ኃይል ነው እንደዚህ የሚያደርጉ እንጂ አይደለም። ጥቃቱን የሚፈጽመው የመንግስት ኃይሎች ናቸው ብሎ ይጠይቃሉ። ለምሳሌ በዛም ሆነ በዚህ ለምሳሌ ዳን ነው የሚባል እኔ ቅርብ የተወለድኩበት ቦታ እንደዛ አይነት ሁኔታዎች ተፈጥሯል። ብዛት ባላቸው ሆሮ ጉድሩ፣ ጃርቴ ምን የሚባሉ አካባቢዎች፣ አቤ ዶንጎሮ አካባቢ ወይ ለምሳሌ ከሚሴ አካባቢ ብትሄድ እነዚህ ነገሮች ማን ምን አደረገ የሚለውን ለዚህ ነው ደጋግመን እኛ በነፃ ገለልተኛ አካል ይጣራ በነፃና እነዚህ ግጭቶች እና ህዝብ ቅድም እኮ ብያለሁ ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንሸጋገር የምንለው ለዚህ ነው። ስለዚህ ማንም በተለያዩ መንገዶች የሚለኮሱ እሳቶች ዞሮ ዞሮ ተራው ዜጋ ነው የሚያልቀው፣ ታጣቂው ብቻ አይደለም። እና ያ የሚቆምበት መንገድ ወደ መደራደሩ መነጋገሩ ፖለቲካ ስንገባ ነው። እና ያንን ደግሞ በዋናነት ወደዛ ህዝቡን ማስገባት መቻል ያለበት ማን ነው? መንግስት ነው፣ ገዢው ፓርቲ ነው። ስለዚህ አንዱን ቡድን ለመክሰስ ብሎ የሚገፏቸው መንገዶች ወይም አንዱ ቡድን ተጠቅሞ ሌላ ላይ አንዳንድ የሚያደርጓቸው መንገዶች ወይም እርምጃዎች ጎድቶናል። ስለዚህ ታጣቂዎች የሚባሉት ሲጠይቁ እንሰማለን በሚዲያ በገለልተኛ አካል ይጣራልን እያሉ ነው። ስለዚህ መንግስት በሁሉም የኢትዮጵያ አካባቢዎች ኦሮሚያ ብቻ ሳይሆን የሚደረጉ ግጭቶች በነፃና ገለልተኛ አካል እንዲጣራ እንዲያደርግ አሁንም ቢሆን ደጋግመን እንጠይቃለን። አለበለዚያ ብዙ ጊዜ የሚጽፈው ነው የሚሆነው የቡዳ ፖለቲካ የሚባለው። ማን ነው ጥፋተኛው? አንተ እኔን ትላለህ፣ እኔ ደግሞ አንተን ካልኩ ማን ነው የሚገላግለን? ነፃና ገለልተኛ ዳኛ ነው። ስለዚህ መንግስት በአስቸኳይ ወደዛ ቢሄድ ለሁሉም የኢትዮጵያ ማህበረሰቦች ጠቃሚ ነው፣ ለሁላችንም ጠቃሚ ነው። ህዝብ ወደ አላስፈላጊ ግጭት ውስጥ አይገባም ማለት ነው። እሺ፣ ከዚሁ ጋር በተያያዘ መንግስት ኦነግ ሸኔ ብሎ በአሸባሪነት ስለሰየመው እና ራሱን የኦሮሞ ነጻነት ሰራዊት ነኝ ስለሚለው ተዋጊ ያለውት አሳሰብ ምንድን ነው? መንግስት አሸባሪ ነው የሚለው፣ እርስዎ እንዴት ነው የሚያዩት? አሸባሪ የሚለው ጨዋታ ህወሓትንም አሸባሪ እያለ ታረቁ ስንል የለም ከአሸባሪ ጋር አልደራደርም ብሎ ገዢው ፓርቲ እኮ ግፋ በሎዎች ጋር ሄዶ ኢትዮጵያ በታሪኳ ያላየችው ግጭት ውስጥ ገብተናል። ኦሮሚያ ብቻ አይደለም። ቅማንት ለምሳሌ የአገውና የአማራ ማህበረሰብ የቅማንትና የአማራ ማህበረሰብ ትግራይ ተወላጆችና የአማራ ማህበረሰብ እኮ ከ3000 ዓመታት በላይ አብሮ ኖረዋል። ማን ወደ ግጭት የከተተው? ለምን ወደዚህ ግጭት ገቡ? በዚህ ግጭት ኢትዮጵያ በታሪኳ ያላየችው ግጭት ውስጥ ገብታለች። ለምሳሌ ኦሮሞ አካባቢ ሞክረናል። አረባካቸውን ሰውን ወደ ጫካ አትግፉ፣ አብረን እንስራ፣ ኮሚቴ ማቋቋም ሞክረናል። ከዛም አልፈን አዲስ ኦሮሞ ብለን ወሳኝ በሆኑ በኦሮሞ ጥያቄዎች ላይ አብረን እንስራ ብለን ሞከርን። ከዛ በኋላ ኦነግን ለሁለት ወደ መክፈሉ ተከደ። ከዛ በኋላ ወጣቱ ወደ ጫካ መግፋት መጣ። ምን እናድርግኝ? በነገራችን ላይ መረጃው እኮ ክልል ነው። አሁን ቦረና አካባቢ፣ ጉጂ አካባቢ ለምሳሌ የኛ ፓርላማ አባላት የነበሩ ሰዎች በነበረው ገዢ ፓርቲ ተገፍቶ ጫካ ውስጥ አሉ። ጉጂና ቦረና ፓርላማ አባል የነበሩ ለምሳሌ የመሀል ኦሮሚያ የሚባለው ሸዋ አካባቢ ዋና ጦር አዛዥ የሚባለው ሰው ልጆች ሲነግሩን ስሙን ቀይረዋል። ጨፌ ኦሮሚያ ውስጥ 5 ዓመት ከኛ ጋር የቆየ ልጅ ነው። ጨፌ ኦሮሚያ ውስጥ እኔ እዛን ጊዜ የማውቀው እሱ ነው አሉኝ። ያደሳ የሚባል ልጅ ነው።
ስሙን ሰኚ ብሎ ስሙ ተቀይሯል። ከኛም እኮ የኛ ፓርላማ አባላት የኛ የጨፌ ኦሮሚያ አባላት በዚህ መንግስት በሚያደርገው ግፊት፣ እስር፣ እንግልት ጥሎን እየሄዱ ነው። ገባ? ስለዚህ እነማን ናቸው ለምን እንደዚህ ያደረጉ የሚባለው መንግስትም ሰላምና መረጋጋትን በጥይት ለመፍታት የሚያደርገው ትግል በተለይም የፖለቲካ ጥያቄዎችን ደጋግመን መግለጫ አውጥተናል። የኢትዮጵያ ችግር መሰረታዊ በሆነ መንገድ የፖለቲካ ችግር ነው። የፖለቲካ ችግር ደግሞ በጠመንጃ በጥይት ሳይሆን ፖለቲካዊ በሆነ መንገድ ይፈታ ብለን ስጠይቅ ነበር። አሁን ለምሳሌ ሰሞኑን ኦሮሚያ ምክር ቤት ምንድን ነው ያሉት? ሸኔን በአንድ ወር እናጠፋለን። ሸኔ ማለት እንግዲህ ኦሮሞ ታጣቂዎችን ነው። በአንድ ወር እናጠፋለን። ቀና ቀና ማለት የጀመሩት ትግራይ ጦርነት ስለነበርን ነው። አሁን እናደርጋለን ነው። አሁን ብዙ ኦሮሞዎች ለእኔም እየደወሉ የሚጠይቁኝ እየተሰማቸው ለእኔም ተሰምቶኛል። ትግራይ ጋር ይታረቃለሁ፣ ከህወሓት ጋር ይታረቃለሁ፣ 300,000 ሰራዊት አካባቢ አሰልፎ ከሚዋጋ ሰራዊት ጋር እና ቡድን ጋር ይታረቃለሁ፣ በሰላም ይፈታለሁ እያልክ እዚህ ደግሞ ጓዳዬ ስለሆነ እንደፈለግኩ አደርጋለሁ የሚለው ምንድን ነው? እነዚህ ጫካ የገቡት በፖለቲካ ጥያቄ አይደለም ወይ? ማንን ለማሸበር ነው ጫካ የገቡት? ፖለቲካ ጥያቄ አለን። የኦነግ መሪዎች የሚባሉት ይህን ነው ያሉት። አብዛኛዎቹ እስር ቤት ነው ያሉት፣ አገር ውስጥ የገቡት። ሊቀመንበሩ በቅርብ ጊዜ ተፈቷል የሚል እንትን አለን። አለበለዚያ ሌሎቹ እስር ቤት ነው ያሉት። ከሁሉም በላይ ደግሞ እንትን የሚል ምንድን ነው? ፍርድ ቤት የሚባለው 2-3 ጊዜ ፈታቸዋል፣ ነፃ ናቸው ብሎ ፍርድ ቤት 2-3 ጊዜ የፈታውን ፖሊስ ለምን አስረው ያስቀምጣል? በማን ትእዛዝ ነው? ምን አይነት የህግ በላይነት ነው የሚያስከብረው? ፍርድ ቤት 2-3 ጊዜ ነፃ ናቸው ብሎ የፈታቸው ሰዎች ለምን ያስቀምጣል? ይሄ ካልተመለሰ መንግስት ዝም ብሎ ሰላም ስላለ ብቻ ወይም ሽብርተኛ ስላለ ብቻ የሚሆን ነገር የለም። ስለዚህ አሁንም ቢሆን ኳሱ ያለው የመንግስት ሜዳ ነው። ብሔራዊ መግባባት፣ ብሔራዊ እርቅ የሚባለውን መንግስት ለፈረንጁም እኮ እንትን ነው፣ ለፈረንጁም፣ ለጥቁሩም፣ ለአፍሪካውያን ለእኛም አስቸጋሪ የሆነ አቋሙን ትቶ ገታራ አቋሙን ትቶ መደራደር አለበት። እነዚህ ሰዎች ፖለቲካ ጥያቄ አለን ብሎ ነው ጫካ ገቡት። እኛም አለን እኮ እነሱ የሚጠይቁትን የሰላምና መረጋጋት ጥያቄ እኛም አለን። ዲሞክራሲያዊ አስተዳደር ጥያቄ እኛም አለን። የኦሮሞ ህዝብ ራሱን በራሱ የማስተዳደር ጥያቄ እኛም አለን። በሀብትና በንብረቱ ላይ የማዘዙ ጥያቄ እኛም አለን። አዲስ አበባ አካባቢ የተዘረፈው መሬት የት ገባ? ብዙ ጥያቄዎች አሉ ማለት ነው። ይህን ከመፍታት ይልቅ ሽብርተኞች ናቸው ምን ናቸው ብሎ ቅጽል በመመደብ ብቻ ችግሮች አይፈቱም እና እኔ አጥብቄ ድሮንም ለምሳሌ ትዝ ይላችሁ እንደሆነ ጠቅላይ ሚኒስትሩና በመጀመሪያ አካባቢ እኔን ጨምሮ የአፍሪካ ኢኮኖሚክ አዳራሽ ባደረግነው ስብሰባ አጥብቄ የመከርኩት ጠቅላይ ሚኒስትሩ አንድ ዎክ ዩር ቶክ የምትናገረውን ስራ ላይ አውል፣ በኋላ ይቸግርሃል። 2 ያልኩኝ አንተ ነቢይ የሚሉን ብቻ ሳይሆን በአንተ ላይ ጥያቄ ያላቸውንም እኩል አስተናግድ። እነዚህ የመሳሰሉት ነገሮችን ነው የመከርኩት። አልተሳካልንም እንጂ ከዛ በኋላ አማራ ብለን ብዙ ለፋን። በመንግስት ምክንያት አፈር በላ። ጋዲስ ኦሮሚያ ብለን ብዙ ለፋን። አንተ አሁን ቅድም ስትጠይቀኝ የነበረው ግጭት ያ አማራ የተሳካ ቢሆን ኖሮ ህዝባችን እዚህ ችግር ውስጥ አይገባም ነበር። እንዳይሳካ ያደረገው እኛ 1 ዓመት ከለፋም በኋላ ጫወታው ስለተበላሸ ትተን ወጣን። ስለዚህ ምንድነው ዋናው የዚህ ሀገር መሰረታዊ ጉዳይ ፖለቲካችን ማሰልጠን አልቻለም። በንጉሱ ዘመን ጀምሮ በዝግ ምኒልክ ቤተ መንግስት የገባው ቡድን እኔ ሀቀኛ ኢትዮጵያዊ ነኝ፣ እኔ ሀቀኛ ኢትዮጵያ አንድነት ጠባቂ ነኝ፣ ለኢትዮጵያ አንድነት ዘብ ሆኜ የሚቆም እኔ ነኝ። ሌላው ግን መንግስቱ ኃይለማርያም እኮ ይሄንን ነበር። ሌላው ባንዳ ነው። ሌላው ምንድን ነው? ቀኝ መንገደኛ፣ ግራ መንገደኛ፣ አናርኪስት
ቅጽሎች እንትን እየሆኑ ላለፉት 50 ዓመታት የመተላለቅ ፖለቲካ የመገዳደል ፖለቲካን ገፍተንበታል። አሁን እኮ ኢትዮጵያን በቃት የኢትዮጵያ ህዝቦችን እኮ በቃ ማለት መቻል አለብን እና ችግሩ እዛ ነው ያለውና አንተ እንዳልከው እናንተና ሽብርተኞች ናቸው እኔ ምንድነው እነሱም እኮ መንግስትን ሽብርተኛ መንግስት እኮ ነው የሚሉት። በዛ ቡዳ ማን ነው የሚለውን መለየቱ ውስጥ በሐቅ ካልገባን ይቸግረናል። ዞሮ ዞሮ ግን ሐቀኛ ብሔራዊ መግባባት ውስጥ ገብተን ወደ ህዝቡ እንሂድ። ህዝቡ ይፍረድብን ወይም ለነሱም ይፍረድላቸው ወይም ለመንግስትም ይፍረድ ለኛም ጭምር ማለት ነው። እዛው ካልገባን ዘላለም እየተካሰሱ ግን ኢትዮጵያ ደግሞ በታሪካው ያላየችው እልቂት ፍጅት ውስጥ እንድትገባ ሁኔታዎችን ማመቻቸት ማለት እኮ ነው። ሌላ ያለን አማራጭ ያ እደግማለሁ። የኢትዮጵያ ህዝብን በቃ እልቂቱ በቃ ድህነቱ በቃ ልመናው በቃ ረሃቡ በቃ ውስጥ መግባት አለብን እኮ እና ያ ነው የሚፈታው እንጂ አንዱ ሽብርተኛ አንዱ ሐቀኛ አንዱ ኢትዮጵያን ጠባቂ አንዱ ሀገር አፍራሽ አንዱ ሀገር ገንቢ እየተባል ቆየን እኮ እኔ ራሴ 50 ዓመት ቆይቻለሁ እኮ በዚህ ፖለቲካ ውስጥ። እሺ እስካሁን ከኔ ጋርም ሲነጋገሩ በሌሎችም መድረኮች እርስዎ ደጋግመው ስለ ሀገራዊ ውይይት ስለ ብሔራዊ ውይይት ሲያነሱ አስታውሳለሁ። አሁንም እየነገሩን ያለው ስለሱ ነው። ሆኖም መንግስት በቅርብ ያቋቋመውን የሀገራዊ ምክክር ኮሚሽን ኦፌኮ ተቃውሞታል። ለምን ነው? በግልጽ ቋንቋ ላለፉት 4 ዓመታት እኮ ብሔራዊ መግባባት ስንል መሰረታዊ ጉዳይ 2 ነገሮች ካልተፈቱ በስተቀር የትም አይሄድም። አንደኛው ሁሉን አቃፊ ነው ወይ ጠመንጃ ይዞ ጫካ ያሉትን ጭምር ካላቀፈ እኔ እኮ ባዶ እጄም ብዙ ችግር እኮ አልፈጥርም። ከመንግስት ጋር እየተዋጉ ያሉ ኃይሎች እዛ አስቀምጠ ብሔራዊ መግባባት የምትለው ምንድን ነው? እነሱ ይሄንን ካልተቀበሉ ምንድን ነው? እኔ እንኳን አልተቀበልኩም ለራሴ። በነገራችን ላይ የብሔራዊ ማነው ኮሚሽነሮች የሚባሉት ቢያንስ ከ11ዶቹ 6ቶቹን አውቃለሁ። ስማቸውን ሳልጠቅስ ሊቀመንበሩ 3 ዓመት ምንድን ነው ድንበርና ማንነት ኮሚሽን 3 ዓመት አብረን ሰርተናል። 3 ዓመት ሊቀመንበሩ ምክትል ሊቀመንበሯ እንዳውም በሜሶን ዘመን በአንድ ድርጅት ታስረን 5 ዓመታት አብረን ቆይተናል። በአንድ ድርጅት በሜሶን ስም ማለት ታስረን ከዛ አንዱ ደግሞ እንዳውም ከፍተኛ የተባበሩት መንግስታት ውስጥ ሲሰራ የነበረ ጓደኛዬ የንጉሱ ዘመን ጀምሮ የዛን ጊዜ ክላስሜት ነበር። አንድ ክፍል የልማን ነበር። አንዱ ደግሞ የኦሮሞ እንቅስቃሴ ውስጥ የታወቀ ስም ያለው ሰው ነው እዛ ውስጥ አለ የሚባለው። አንዱ ለምሳሌ ተማሪ ነው እዚህ ውስጥ ያለው። ስለዚህ እነዚህ መኖራቸው ስሙኒ አይጨምርም። ምክንያቱም ገዢው ፓርቲ በኃላፊነት ደግማለሁ በኃላፊነት የፖለቲካ ችግሮችን ለመፍታት የፖለቲካ ፍላጎት ካላሳየ ፈረንጆች ፖለቲካል ዊል የሚሉት ካላሳየ የትም አትደርስም። ድንበርና ምናምን ኮሚሽን ብለን እኮ 3 ዓመት ቆይተናል። የእርቅ ኮሚሽን ተብሎ ቄሱ ሼኩ ምሁሩ ምኑ እዛ ገብተውበት እኮ 3 ዓመት እንዳም የበለጠ ኢትዮጵያ እንደ ሀገርም የመኖር ጥያቄ ውስጥ እንድትገባ ነው እንጂ ቁጭ ላይ ምን ይሰራል? ለምሳሌ 3 ዓመት የእርቅ ኮሚሽን ግን ፕሮፌሰር መስፍን አራያን አነግሬያቸው አውቃለሁ እና እሱ ኮሚሽን ውጤታማ ነበር ብለው ነው የሚያስቡት። ጥሩ ስራ ሰርቷል፣ በቅርብ ለህዝብ ይፋ ይደረጋል ነው ያሉኝና እርስዎ ከዛ ኮሚሽን ሆነው እንዴት ነው የተለየ ሀሳብ ያለው? ምንድነው እዛም ኮሚሽኑን ያልሆንኩኝ አልሆንኩ ላለፉት ቢያንስ ላለፉት 1 ዓመት ተኩል ኢትዮጵያ ምን ውስጥ ነበረች? ኢትዮጵያ በዚህ ደረጃ እልቂት ውስጥ ገብታ ታውቃለች? በዚህ ደረጃ በታሪኳ ምናልባት ምኒልክ መስፋፋት የሚባለው ወዲህ በዚህ ደረጃ በታሪኳ ውስጥ እንዲህ አይነት እልቂት ውስጥ ገብታለች? ላለፉት 150 ምናምን ዓመታት ማስቆም ችለናል?
አንዱ ለምሳሌ ድንበር ኮሚሽን ወልቃይት ጠገዴ ነው አይደል? ራያ ነው አይደል? አሁን ለምሳሌ ኮሚሽኑ እዛ ሄዶ ማጥናቱ እንኳን አልቻለም። ስለማ ውስጥ ብዙ ነገር ማድረግ አለብን። ምንም አልሰራም ማለት አይደለም። የተወሰኑ ጥናቶች እንደተደረጉ አውቃለሁ። በአዲስ አበባ ዩኒቨርሲቲ በብዛት የመራውና የተሳተፈበት ነው። ችግሩ ግን እልቂቱ ቆመዋል ወይ? የመገዳደል ፖለቲካ ቆመዋል ወይ? በዚህ የግጭቶች አሁን ወልቃይት ጠገዴ ራያ አይደለም እንደ አማራና ትግሬን ምናልባት ለወደፊቱ በአንድ ኢትዮጵያ ውስጥ እንዳይኖሩ ሊያደርግ የሚችል ሁለቱ አይደሉም እንዴ? ምን ተደረገ አሁን እዛ አካባቢ? ስለዚህ የምናጠና ጥናቶች በፍጥነት ነገሮችን ካልቀየሩ በስተቀር እንዲህ አይነት ሀገሪቷ በታሪኳ ያለችው እልቂት ውስጥ የገባን የለም ጥሩ ስራ ሰርተናል ብለን ራሳችን ማመስገኑ አዋጣም። ያልቻልንባቸው ጉዳዮች አሉ። በማን ይሁን በማን አሁንም ቢሆን የቡዳ ፖለቲካ ነው ዋና ጉዳይ። ይሄ የአሁኑ ኮሚሽን ስለሱ እንትን ነው ዋና ጉዳይ። ሁለት ነገሮችን ማሟላት አይችልም። ትልቁ ችግር እሱ። አንደኛው ነፃ ገለልተኛ ቡድን ሊሆን ይችላል ወይ? አይችልም። ለምን 98 በመቶ አንድ ፓርቲ የሆነበት ፓርላማ 2 በመቶውን ጨምርላቸው እዛው ናቸው አራጉ ወደ 100 በመቶ አካባቢ መንግስት የያዘው አካል የሰየመው ቡድን ነው። ሌሎቹ ይቀበሉታል። እኛ እንኳን መቀበል አግቶናል። ጫካ ያሉት አምኖ ጠመንጃ ያስቀምጣሉ። የኦሮሞ ታጣቂዎች፣ የቤኒሻንጉል ታጣቂዎች፣ የትግራይ አማጽያን ጠመንጃ አስቀምጦ ይህንን ኮሚሽን ይቀበላሉ። ነፃና ገለልተኛ ነው ብሎ ያምናሉ። እንደዚህ ደግሞ አንዳንድ የመንግስት ባለስልጣናት አንዳንድ ጊዜ ሁሉን አቃፊ ይላሉ። አንዱ ትልቁ ችግር ደግሞ ሁለተኛው እሱ ነው። ሁሉን አቀፍ ነው ወይ? አንዳንድ ጊዜ ሁሉን አቀፍ ይሉናል። አንዳንድ ጊዜ አንተ ቅድም ያልከው ቅጽል ይጠቀሙና ሽብርተኞች ጋር ድርድር የለም ይላሉ። አሁን እንኳን በዚህ ሰዓት ከኦነግ ታጣቂዎች ከትግራይ አማጽያን ጋር ከቤኒሻንጉል አማጽያን ጋር እንደራደራለን የሚል ግልጽ የሆነ መሬት ላይ የተቀመጠ ፖሊሲ የለም፣ ውሳኔ የለም። ለምሳሌ እኔ የፖለቲካ ፓርቲዎች አስተባባሪ ከሆኑት 50 ፓርቲዎች አስተባባሪ ተብለን ከ5ቱ አንዱ ነኝ። ይሄ አዋጣም ከአነሳሱ ገለልተኛ ሊሆን የሚችል አካል አይደለም። ሂደቱን ያሟላ አይደለም። እኛ ስንጠይቅ የነበረው ሂደት አይደለም ብለን እኮ ተወስኗል። ከሁለት ድርጅቶች ከ50ዎቹ ከሁለት ነው 3 ድርጅቶች በስተቀር እንደዛ ተወስኗል። ገዢው ፓርቲ ግን ገፍቶበታል። እና ምን መሰለህ ፈረንጆች በሰለጠነው ዓለም የሚባለው ሶስተኛ ወገን የሚባል አለ። ሰርድ ፓርቲ፣ አደራዳሪ፣ አግባቢ፣ አስማሚ የሚባል ከሁለቱም ጥለኞች ግጭት ውስጥ የገቡ ኃይሎች ነፃ የሆነ ሶስተኛ ወገን ይባላል። ብዙ ጊዜ ሶስተኛ ወገን አግባቢ ምናምን። አሁን ለምሳሌ ዩክሬን ውስጥ የሚደረገው እንትን ማን ነው አግባቢ? ቱርክ ነው። ቱርክ ውስጥ እየተደራደሩ ነው። ስለዚህ ያም አልሆነም። ገባ? የሰለጠነው ዓለም አሰራር አልተከተልንም። ሰልጥነናል እያልን ማለት ነው። ወይም የ3000 ዘመን ስልጣን ያለን እያልን ማለት ነው። ሌላ ወይ ደግሞ የኢትዮጵያ ባህል እኔ ያደግኩበት ለምሳሌ ኦሮሞ ባህል በግልጽ ቋንቋ ሁለቱም ወገኖች ናቸው ሽማግሌ የሚቆጥሩት። ሁለቱም ወገኖች እኩል ሽማግሌ ይቆጥራሉ። ሽማግሌው ደግሞ እግዚአብሔርን አይቶ ነው፣ እንደ ዛሬ አይደለም የሚወስነው። ምን የሚያደርገው እንትን ነው። አንተም ተው አንተም ተው፣ አንተ ነህ ጥፋተኛ፣ አንተ ነህ ካሳ የሚገባ ብሎ ይወስናል። ገለልተኛውን ከሁለቱም ወገኖች የተውጣጡ ሁለቱም ወገኖች አምኖ የሰየሟቸው ማለት ነው። አሁን እንግዲህ አንድ ቡድን የራሱን ሽማግሌ እኮ መረጠ ማለት እኮ ነው። ሌላው ዞር በል ተብሏል። እና ያ ነው ወይ የኢትዮጵያ ባህል፣ የገለልተኝነት ባህል። ሽማግሌዎች ከሁለቱም ወገኖች ተውጣቶ የሚሰሩት አልሆነም ይሄ ነገር። ወይ ደግሞ የሰለጠነው ዓለም ፈረንጅ የምንለው ሶስተኛ ወገን ሰርድ ፓርቲ የሚባለው አልሆነም። የሁለቱም ዓለም ያልሆነ
የኛም ባህል ያልሆነ ያልተከተለ የሌላው የሰለጠነ ዓለም የምንለውም ደግሞ ያልተከተለ ዝም ብሎ አጉል ጊዜ ማጥፋ ነው ለኔ። ዋና ጉዳይ ግን ምን መሰለህ? አሁን ሄዶ የኦሮሞ አማጺዎችን ጠመንጃ አስቀምጡ ሊሉ ይችላሉ እንደዚህ ሰዎች። ትግራይ ሄዶ ለምሳሌ ጠመንጃ አስቀምጡ ሊሉ ይችላሉ። ቤኒሻንጉል ሄዶ ጠመንጃ አስቀምጡ ሊሉ ይችላሉ። ካልቻሉ ምንድነው ትርጉሙ? እኔ የማውቃቸውን ነግራቸዋል። እዛ ውስጥ ያሉትን የትም ተሸክማችሁ የትም አታደርሱ ብዬ እነግራለሁ። ችግራችን እሱ ነው። ለምሳሌ እኛ አሁን ያለው ነገር ቢሻሻል መስመር ቢይዝ ዋናው የኛ እንትን እኮ ነው፣ የኛ መፈክር እኮ ነበር ለ4 ዓመታት። እናም ከዛ በፊትም እኮ ብሔራዊ እርቅ እያልን እኮ ለ30 ዓመታት የኛ መፈክር እኮ ነው። የማንገባበት የማንሳተፍበት የማናግዝበት ምክንያት የለም። ይሄ ደግሞ ኢህአዴግ ማነው ብልጽግና ፓርቲ ያለበት እሱማ መርጦናል ማለት ያለበት የምናምን ኮሚቴ የሚባል የፖለቲካ ፓርቲዎች አስተባባሪ ኮሚቴ የሚባለው ይህ ሂደት አዋጣም የትም አያደርሰንም። በእንደዚህ አይነት የተፈጠረ ቡድን ገለልተኛ ሆኖ የሀገራችን ችግር መፍታት አይችልም ብሎ ወደ 47ቱ ነው 48ቱ ከ50ዎቹ ወስነዋል። መንግስት ምን ብሎ እየሄደ ነው ገባ። ስለዚህ አሁን ጥያቄው ምንድነው? መንግስት የኦፌኮንም ይሁን የጋራ ምክር ቤቱንም ይሁን የማንኛውንም ተቃዋሚ ፓርቲ ሐሳብም ጥያቄም እየሰማ አይመስልም። አሁን እርሶም እንደሚነግሩኝ በዚሁ ከቀጠለ ሁኔታውን ለመቀየር ምንድነው ማድረግ የምትችሉት እናንተ? እኛ ያለን አማራጭ ሰላማዊና ህጋዊ ትግላችን መቀጠል ነው እኮ። ምን አይነት ትግል? ለምሳሌ ሰላማዊ ያልኩ መግለጫ ብታወጡ የመሳሰለው መንግስት አይሰማም። እንዲሰማ ለማድረግና ለመደመጥ ምንድነው ታደርጉት? ይሰማል። አንድ ጊዜ ከአቦይ ስብሃት ጋር ትንሽ ተከራከርን፣ ለድርድር ቀርበን እና ምን አለው መሰለኝ፣ እናንተ ከአውራ ፓርቲ ጋር እንዴት ፖለቲካ እንደምትሰሩ እኮ እንትን ማድረግ አለባችሁ አለ። ፖሊሲ ማውጣት አለባችሁ አለ። አይ አቦይ ስብሃት ታውቃለህ ወይ የሲፒያሳ ልጆች ስለ ኢህአዴግ የሚሉት አልኩት። ምን ይላሉ አለ። ኢህአዴግ አውራ ፓርቲ ሳይሆን አውሬ ፓርቲ ነው እኮ ነው የሚሉት አልኩት። መንግስት ምንድን ነው መሰለህ ከፈለግ ለራሱ ሲል ከፈለገ የኢትዮጵያ ህዝቦችን ወደ ሰላማዊ ሽግግር፣ ሀቀኛ ዲሞክራሲያዊ ሽግግር፣ ሁሉን አቀፍ የሆነ ሽግግር፣ ከሁሉም በላይ ደግሞ የጋራ ፍኖተ ካርታ ኮመን ሮድ ማፕ እሱ ነው ሲመክር የነበረውና እምቢ ብሎ እናሻግራለን ብሎ የገፍቶበት እዚህ ጣጣ ውስጥ የከተቱት የጋራ ሮድ ማፕ የጋራ ፍኖተ ካርታ ቀርጸን በፍጥነት ወደ ሰላምና መረጋጋት እንዲሄድ በተደጋጋሚ ጥሪ አድርገናል። አሁን የምናደርጋለን። እምቢ ብሎ ደግሞ የሄዱት ይኸው እኮ 1 ዓመት ተኩል እኮ ያለፍንበት እኮ እንትን ነው። ኢትዮጵያ እኮ እንደ ሀገርም እኮ መቀጠሏም እኮ አስቸጋሪ ሁኔታ ውስጥ ጥያቄ ውስጥ የገባበት ደርሰናል። እኛ የምንችለውን ሰላማዊ ትግል ብዙ ዘዴዎች አሉት። ሰላማዊና ህጋዊ ትግላችን እንቀጥላለን። የህዝባችን አቅም የራሳችን ድርሻ ከጠየቀኝ ማለት ነው እኮ ምን አይነት ሰላማዊ ትግል ነው አሁን ማወቅ የፈለኩት? ላለፉት ታጣቂዎቹማ ጠመንጃጃቸው ላይ ስላለ እየተታኮሱ ነው። እናንተ ግን በሰላማዊ መንገድ ምንድነው ማድረግ የምትችሉት? የኛም በተወሰነ ደረጃ ይሰማል። ለምሳሌ የኦሮሞ ቄሮዎች እኛ ሰምቶ ነው ብዙ የሰሩት። የዛን ጊዜ አሁን የምትላቸው ታጣቂዎች የሉም። የዛን ጊዜ ህወሓት እንዳውም ገዢ ፓርቲ ነበር። ስለዚህ ህጋዊና ሰላማዊ ትግሉ ኢትዮጵያን የሚያዋጣት የኦሮሞ ህዝብን የምንወክላለን ብሎ የሚያዋጣው 1 2 3 ብለን ትግሉን ቀጥለናል። ጠቅላላ ጉባኤ ላይም በቀደም ይህንን ነው ወሰድነው። ምርጫ ቦርድ ባለበት ሰላማዊና ህጋዊ ትግላችን በአግባቡ ይቀጥል። ለመንግስት የሚባሉም ደግሞ በግልጽ ቋንቋ ጥሪ አድርገናል። አጥፍቶ የመጥፋት ፖለቲካ ማንንም አይጠቅምም ብለናል። ይሄ አንዳንድ ጊዜ ሀሳቦች እኮ የራሳቸው የሆነ ጉልበት አላቸው፣ አቂም አላቸው። ጠመንጃ ብቻ አይደለም ማለት ነው። ቀደም ብሎ የነበረው ኢህአዴግ መራሹ መንግስት
የአመራር ለውጥ እንዲያደርግ ያስገደደው የ2010 ህዝባዊ አመጽ አገራዊ ለውጥ አምጥቷል ብለው ያምናሉ? አምጥቶ ነበር፣ ምንም ጥያቄ የለም። ለምሳሌ እኛ ከእስር ቤት የወጣ ነው በዛ ምክንያት ነው። አንዳንዶቹ እንደውም ማንን ለምሳሌ መረራ እንደሚያስፈታ እናያታለን፣ ፈረንጆች ሲያስፈቱ እናያታለን ሲሉ ነበር። ኋላ ግን ፈቱ። ለምን? ያውም ድርጅታችን ጭምር ውድ ዋጋ የከፈለበት በተለይ የወጣቶቹ አመፅ እንትን ካለፈ በኋላ አለን የሚሉትም ሰራዊትም ሆነ ሌሎች ማፈን የማይችልበት ደረጃ ሲደርስ ውስጥም ደግሞ ስምምነት ሲጠፋ አንድ ቡድን ወደፊት መጣ። ለውጥ እመራለሁ ብሎ መጣ። ለውጥ እመራለሁ ብሎ የመጣው ኋላ ምን አደረገ? ራሱን ሾመ። ይሄ እኮ ሁለተኛ ጊዜ በኢትዮጵያ ታሪክ ተደገመብን። አሁን ለምሳሌ ደርግ ሶሻሊዝም የሚባለውን ሰምቶም ብዙዎቹ አባሎች ሰምቶም የሚያውቁ አይመስለኝም። መንግስቱ ኃይለማርያም ለምሳሌ የተማረው የሚያውቃትን ሶሻሊዝም ሀሁ ካስተማሩት ሰዎች ዋነኛው ኃይለ ፊዳ ነበር። መንግስቱ ኃይለማርያም ስለ ሶሻሊዝም። ከዛ በኋላ እኛን የተወሰኑት ወደ ታች ያለኑን አሰሩን፣ ወደ ላይ ያሉትን ጨረሱ። ከዛ በኋላ እኛ አብዮተኛ ነን አሉ። 20 ዓመት መንግስቱ እንኳን ጮሌ ነው እንትን አምልጠዋል። 20 ዓመት እስር ቤት የበሰበሱ ምንድነው ጣሊያን ኤምባሲም ወደ 30 ዓመት የቆዩ ሰዎች ስልጣን ላይ ነበሩ። እኛ ነው አብዮተኛ አሉ። ኋላ መንግስቱ ኃይለማርያም ምንድነው አለ፣ እኔ እኮ መስሎኝ ምሁሩ እንደዛ ስለምን ሶሻሊዝም ምን አደረግኩ ነው ብሎ ተቀበልኩ ብሎ ነው የተናገረው። ይህም በማያውቀው ሶሻሊዝም የአንድ ትውልድን ምርጥ ልጆች፣ ምርጥ ምሁራን፣ ምርጥ ወጣቶችን ከጨረሰ በኋላ ምሁራኑ እንደዚህ ስል ነው እንደዛ አደረግኩኝ ነው የሚለው። ስለዚህ ትልቁ የማን ነው ግፋ ብሎን ተቀብሎ ጠቅላይ ሚኒስትሩም ጭምር ፓርቲው ብልጽግናም ጭምር ወዳልተፈለገ የገፋን እኛንን አሻጋሪዎች አሉ፣ እኛንን ለውጥ አምጪዎች አሉ። ረሱ ማለት ትላንት የነበረው ረሱና በዋናነት ይሄንን በደሙ ጭምር ያመጣውን ወጣት ረሱት፣ ገፉት። ከዛ በኋላ እኛንን ብሎ ወደ እንትን ሄዱ። እርሶን ጨምሮ አበላሸውም ይህ ነው። ግን እዚህ ጋር ጥያቄው ምንድነው? እርሶን ጨምሮ የእስረኞች መፈታት የአመጹን ጥንካሬ ነው እንጂ የለውጥ መምጣትን ማሳያ መሆን ይችላል ወይ? አዎ ይችላል። ለውጡ እኮ የመጣው በዛ ከመጣ ታዲያ ምንድነው ችግራቸው? ምን መሰለህ ትዝ ካለህ በዛን ጊዜ በቡሾፍቱ በምን በሎ የኦሮሞ ወጣቶች ከ7,000 በታች እኮ ያላነሰ ህይወት ገብረንበታል። ያ የት ደረሰ? ጎንደር ደርሶ የኦሮሞ ወጣቶች ደም የእኛም ደም ነው ብሎ የጎንደር ህዝብ ሲወጣ መስፋት ሲጀምር መንግስት በነበረው የማፈኛ መሳሪያው በሽብር በምን መግዛት አልቻለም። ያ ነው ይሄን ለውጡን ያመጣው። ለውጡ ሲመጣ ግን በአጋጣሚ መንግስት ውስጥ ያለው ኃይል ተቃዋሚ የሚባለው በግልጽ ቋንቋ በመከፋፈሉ 66 አብዮት እሱ ነው ተደገመ የሚለው እሱ ነው። ኢህአፓና መኢሶን ተከፋፈሉ። ኢህአፓና መኢሶን ባይከፋፈሉ ኖሮ ምናልባት የኢትዮጵያ ታሪክ የተለየ ሊሆን ይችል ነበር። ተከፋፈሉ። ከዛ ለደርግ ላሰባሰባቸው ጅቦች ዳርጎን አለቁ። መሪዎች እኮ ብዙዎቹ አልተረፉም። የኢህአፓም የመኢሶንም መሪዎች ብዙዎቹ አልተረፉም። መሀል ላይ ደረጃ ላይ የነበርነው ወይም ወደ ታች የነበርነው ነው የተረፍነው እንጂ እኛም ለምሳሌ እኔ 7 ዓመት ታስሬ ነው የወጣሁት። እኛም እኮ ውድ ዋጋ በዛን ጊዜ ከፍለን በዛ አንዳንዱ ለመከፋፈል ፖለቲካው የራሳችን ስህተትም ነበር፣ የመኢሶንና የኢህአፓ መሪዎች ስህተትም ነበር ለዛ ያደረገን እና ምንድነው ያንን አድቫንቴጅ መንግስት አካባቢ ሰራዊት አካባቢ ያለን እኛንን ብሎ ሌላውን በደሙ ወጣት ለውጥ ያመጣን ወጣት ወደ ዳር ገፉ። መግዛት የተቻለውም ተገዛ። ከዛ በኋላ ጫወታው ይሄ ነው አሉ። የለም ይሄ ጫወታ ውድ ዋጋ ያስከፍላል፣ ሀቀኛ ዲሞክራሲያዊ ሽግግርን አመጣ። ጠቅላይ ሚኒስትሩ እኮ በተካፈሉበት ስብሰባ ላይ ብያለሁ። ነቢይ የሚሉን ብቻ ሳይሆን ጠርጣሪም ያላቸውን
በተለይ ለውጥ ኃይሎችን ወደ ዳር አትግፋ፣ በዚህ አትግፋ ብዬ እኮ በአደባባይ ለመምከር ሞክራለሁ። ስለዚህ ጨዋታው ያበላሸው በአጋጣሚ ጠመንጃውኛ አካባቢ አለ፣ የተወሰደ ስልጣን አካባቢ አለ። ስለዚህ ተቀባብተን እንትን አድርገን የድሮ አለቆቻችንን አባረን እኛ አዲስ አለቃ እንሆናለን በሚሎች ግፊት ጨዋታው ተበላሸብን። የዛን ጊዜ ይሄ ባይሆን ኖሮ ሁላችንም እኮ ተያይዘን ነግሬሃለሁ እኮ ኦሮ አማራ ብለን አንድ ዓመት ለፍተናል። ጋዲሳ ኦሮሞ ብለን አንድ ዓመት ለፍተናል። ስምምነትን ተፈራርመናል። ጠቅላይ ሚኒስትሩ ቁጭ ባለበት ግን እቺ የስልጣን ስስቷ እዚህ ሀገር ብዙ ችግር ስላላት በዛ ነገሮች ተበላሹ፣ በማየውን መንገድ ተበላሹ እና ለዚህ እልቂት አበቆን ነው የሚለው። ከምላሾ እንደተረዳሁት ለውጡ መደናቀፉን አለዛም መጠለፉን ነው ለኔ የገባኝ። ካልሆነ ያርሙኛል። ለዚህ ለለውጡ ጉዞ መደናቀፍ ኦፌኮን ጨምሮ የኦሮሞ ብሔርተኞች ለአጠቃላዩ ኢትዮጵያ ከማሰብ ይልቅ አዲሱን የመንግስት አመራር የኛ ወገን ነው ብለው መዘናጋታቸውና አንዳንዶችም በውለታና ጥቅማጥቅም መደለላቸው የበኩሉን አስተዋጽኦ አድርጓል የሚል አመለካከት አለ። ይህ እንዴት ነው የሚያዩት? ሁለተኛው መጨረሻውን ይቀበልሃለሁ። እኔም ብዙ ጊዜ እንዳውም ኦሮሞዎች አካባቢ በቀደም ተናግሬ ነበር። ከፍርሃት ነፃ ወጥተናቸው ከሆዳቸው ግን ነፃ ማውጣት አልቻለም የሚል ነበር። ማንን? ኦሮሞዎችን ማለት ነው። ለኦሮሞዎች ሲናገር ማለት ነው። የኦሮሞ ህዝብን ከፍርሃት ነፃ አውጥተናል ከሞላ ጎደል። ግን የኦሮሞ ምሁራን ማነው ልሂቃን የሚባሉትን ከሆዳቸው ነፃ ማውጣት አልቻለም። ለዚህ ነው ይህንን ችግር ውስጥ የገባ ነው የሚለውን በቀደምም ተናግሬ ነበር ጠቅላላ ጉባኤያችን ላይ። እሱን ይቀበላለሁ። ሌላው ግን ምን መሰለህ የሆነው፣ እኔ ለምሳሌ ለኢሳት በቀደም ተከፋፍሏል። ደረጃ መዳቢዎች አድርጎ ራሳቸውን እባካችሁ፣ አንዳንዶቹን አውቃቸዋል፣ ጓደኞችም ነበር። እባካችሁን ይህ ደረጃ መዳቢነትን ተው፣ መሀል መንገድ ላይ የምንገናኝባቸው ፖለቲካዎች ፍጠሩ ብዬ ለምኜ የለመንኩበት ጊዜ ነበር። ከዛ በኋላ አቆምኩኝ። ማን ነው ኢንተርቪው ቃለ ምልልስ መስጠት። ችግሩ ምንድን ነው ያየሁት? እኔ አውሮፓ መጀመሪያ አዲሱ ጠቅላይ ሚኒስትር ስልጣን ላይ እንደወጣ አውሮፓ ሄድኩኝ። ይሄ ምንድን ነው እናንተ ጠቅላይ ሚኒስትሩ ኢትዮጵያዊ አንድነት ኢትዮጵያ ስለሚል የኢትዮጵያ አንድነትን ስለሚደግፍ ለዚህ ነው እናንተ ያልደገፋችሁ የሚለው ውስጥ ገቡ። እንደዛ ያሉን ሰዎች ዛሬ ጠቅላይ ሚኒስትሩ ምን እንደሚሉ ታውቃለህ? በየአሜሪካው በየአውሮፓ በየሆኑ እኛ በጊዜ አይተን ይሄ ጨዋታ የብቻ ጨዋታ የአንድ ቡድን ጨዋታ ያውም ደግሞ ከምናውቀው ኢህአዴግ የወጣ ኃይል ይህን ነገር ተሸክሞ መሄድ አይችልም የሚል ሪዘርቬሽን ነው የነበረ። ከዛ ሳርግጠሉ በአሜሪካው በአውሮፓው በምናሙ ጠቅላይ ሚኒስትሩም ነቢይ አሉ፣ እኛን ደግሞ አገር በታኝ አሉ። አንዳንድ የትግራይ ጦርነት ስነሳ ደግሞ እንዳውም በአንዳነትም ወደ መክሰስም የተጠጉ አሉ። ወደ እዛ ውስጥ ገቡ። አትርሳ። ምንድን ነው የሆነው መሰለህ? ድሮ በደርግ ዘመን አርሶ አደር የሚባል ነበር። አርሶ አደር መሬት አርሶ የሚኖር ማለት ነው። ከዛ ምንድን ነው ፋብሪካ ውስጥ የሚሰሩ ደግሞ ከኢህአፓና መኢሶን አልተስማማም። ኢህአፓ ላባደር ይላል፣ መኢሶን ወዛደር ይላል። ወዛደሮች ተፈጠሩ። ከዛ በደርግ መጨረሻ ይሁን ኢህአዴግ መጀመሪያ አካባቢ ደግሞ ትንሽ ሰልጠናልና አርብቶ አደር መጣ። አሁን ምንድን ነው የተፈጠረው? አርብቶ አደር መጣብን። በየፌስቡኩ በየምናምኑ መንግስት ስንቱ እንደሚያሰማራ እናውቃለን። አንዳንዶቹ ያ ሁሉ እንዲያደረጋችሁ እኛ እኮ መንግስትም ቢሆን በግልጽ ቋንቋ እኛ ያልነውን ቢሰማ ኖሮ ይህ ሁሉ እልቂት እኮ አይመጣም ነበር። ለምሳሌ ኮሮና መጣና እናስተላልፍ ለአንድ ዓመት አሉ። ለአንድ ዓመት ለተወሰነ ጊዜ ጥሩ ነው ይስተላለፍ፣ ግን ብቻችሁን አታድርጉ፣ ችግር ይፈጥራል። አሁን ያለው መንግስት ሰርቪስ ዲሊቨሪ አገልግሎት ይስጥ። ፖለቲካ ነክ ጉዳዮች ላይ ግን
የጋራ ስምምነት ያስፈልጋል። ህገ መንግስት የሚባለው ውስጥ አዲስ አንቀጽ ካልተጨመረ በስተቀር ካልተፈጠረ በስተቀር እዛ ውስጥ የለም፣ ተዘግቷል። አዲስ ደግሞ ለመጨመር ካስፈለገ ደግሞ የሁላችንም ስምምነት ይፈልጋል። በእንደዚህ አይነት ወደ ምርጫ እንሂድ ብለን ጠየቅን። ለጠቅላይ ሚኒስትሩ ቢሮ በጽሁፍ አስገባን። የኢትዮጵያ ፖለቲካ 7 ገጽ ነው። የኢትዮጵያ ፖለቲካ የ50 ዓመታት የተጓዘበትን መሰረታዊ ችግሮቹን ለመሸጋገር ደግሞ ምን ላይ የሀገሪቱ ወሳኝ የፖለቲካ ኃይሎች በተለይ ተስማምቶ ወዴት መሄድ እንደሚችሉ እንደሚገባቸው ጻፉ። ማንም አባከና የሰማን የለም። ከዛ በኋላ ምንድን ነው የለም በዚህ አይነት ወደ ጦርነት እየሄዳችሁ ነው፣ ትግራይ አልቀበለም አለ። ምርጫ ቦርድም ወደ ምርጫ ምርጫ ቦርድ ምርጫችሁን አልቀበልም አለ። ምን አለ ወደ እንትን ሄዱ። ከዛም በኋላ ደግሞ አረባካችሁን የጦርነት ብዙ ውድ ዋጋ ያስከፍለናል እባካችሁናል። እኛን እንዳውም ወደ ቅድም ወዳልኩ ቅጽል ስድብ ውስጥ ገቡ። ውጤቱን አየን። አሁን ከዚህ በኋላ ከህወሓት ጋር ልንደራደር አይደለም። ከዛ ሁሉ እልቂት በኋላ ዋና ጉዳይ ምንድነው ለማለት የፈለግኩኝ እኔ መሰረታዊ እንትኖቹን በድርድር ላለመፍታት የሚደረጉ ነገሮች ከዛ የሚደረገው ሽሽት የትም አያደርሰንም። እኛ ሞክረናል የምንችለው ለማስተማሪም ለመደራደርም ጠቅላይ ሚኒስትሩን ባለበት በአዲስ አበባ ወይም ፊንፊኔ ከተማ በቢሾፍቱ በአዳማ እስከ 40 ምንጭ ድረስ ሁሉ ሄደን ሞክረናል። አንድ መጨረሻ ላይ ልንገርና እንትን ለምሳሌ ፖለቲካ ፓርቲዎች ገዢው ፓርቲ ያለበት ማን ነው ቢሾፍቱ ላይ ባለፈው ጥር ዓመት ከምርጫ በፊት ተደራድረን 6 አጀንዳዎች ላይ ተስማማን። 6 አጀንዳዎች ላይ ተስማማን። አንደኛው አጀንዳ ምርጫ ነው። ምርጫና ምርጫ ነክ ጉዳዮችን ከምርጫ በፊት እንጨርስ። በብሔራዊ መግባባት ያልታጀበ ምርጫ ደግሞ ቅርጫ እንኳን መሆን አይችልም፣ እባካችሁን አትግፏል። ከዛ በኋላ ተስማማን። 6 አጀንዳ ላይ ምርጫና ምርጫ ነክ ጉዳዮች ከምርጫ በፊት 5ቱ አጀንዳዎች እንደ ህገ መንግስት፣ እንደ ፌዴራሊዝም፣ እንደ ኢትዮጵያ ታሪክ ሌሎች ወደ 5 የሚጠጉ ደግሞ ከምርጫ በኋላ እንመለስበታለን ብለን ተስማማን። ገዢው ፓርቲ ስላልፈለገ ዘጋው፣ ብሎክ አደረገ። ከዛ በኋላ ምርጫውን እንዳለው ገፋበት። እንዴት ከምርጫ እንዳወጣ እናውቃለን። እና እነዚህ ነገሮች መሰለህ ቁጭ ብለህ በሀቅ የመደራደሩ ጥያቄ ውስጥ ካልገባን የሀገሪቷ ፖለቲካም ሀገሪቷም የትም አትደርስም። ያ ነው የኛ እየሞከርን ያለን የነበር ነው። ኦፌኮ ሲቋቋም የኦሮሞን ህዝብ መሰረት አድርጎ እንደመሆኑ ነው የምጠይቀዎት። ቀጣዩን ጥያቄ የኦሮሞ ህዝብ ጥያቄ ምንድን ነው? እሱ ጊዜ ከተፈጠን አጠር አድርገው ቢነግሩኝ ማለት ነው። እስካሁንም ነካክተውታል። ከተፈጠንበት ጊዜ ጀምሮ እስካሁን እሱን ነው የምንጠየቀው። አንድ ነገር መጀመሪያ ነገር ብዙዎች ምንድን ነው ጥያቄ አለኝ፣ አንተ ጥያቄ አለኝ ካልክ ጥያቄ የለህም የሚልበት ምክንያት የለኝም። ምንድን ነው ጥያቄ ነው? የለም አላልንም። የለም ያሉ ብዙ ስለሚሆን አለኝ አንድ ህዝብ ጥያቄ አለኝ ካለ ጥያቄ የለህም ብሎ 20 ዓመት 30 ዓመት ክርክር አያስፈልግም። ምንድን ነው ጥያቄ ተብሎ ነው እንትን መስተናገድ እንትን እሱን ተውና ጥያቄ ብዙ ጊዜ ስለምጠየቅ ነው። ዋናው የኦሮሞ ጥያቄ ራስን የማስተዳደር ጥያቄ ነው። ከዚህ ጋር ተያይዘው ዋናው የኦሮሞ ጥያቄ በዲሞክራሲያዊ አስተዳደር በእኩልነት የኦሮሞ ህዝብን የሚያስተናግድ ፖለቲካ ስርዓት ነው። ሀቀኛ ፌዴራላዊ ስርዓት ነው። ከዛ በኋላ ደግሞ የኦሮሞ ህዝብ ቋንቋውን በፌዴራል ደረጃም ሆነ በአካባቢ ደረጃ ለመጠቀም እንዲችል ማድረግ ነው። ከዛ በላይ ደግሞ የኦሮሞ ህዝብ ሀብቱን በተለይ መሬቱን እያየን ነው። በአደባባይ ካድሬዎች እየዘረፉት እየሸጡ ነው። ምናልባት አንዳንዶቹ ኦሮሞዎች ቢሆኑ እና በሀብቱ ላይ በንብረቱ ላይ የባለቤትነት መብት
ያስፈልገዋል። ስለዚህ የዲሞክራሲ ጥያቄ አለ፣ በእኩልነት የመተዳደር ጥያቄ አለ፣ ራሱ በመረጣቸው መሪዎች የመተዳደር ጥያቄ አለ። የመረጣቸው መሪዎች በግልጽ ቋንቋ መታወቅ አለበት። የኦሮምኛ ቋንቋ የሚናገር አላልኩም፣ የሚናገሩ አላልኩም። በመረጣቸው መሪዎች በሀብቱ ንብረቱ ላይ ማንነቱን ደግሞ በተሻለ ሁኔታ ነፃ ሆኖ ለማስከበር ባህሉና ቋንቋውን አንድ ላይ በነፃ የማሳደጉ ጥያቄ እንዲመለሱለት ይፈልጋል። ይልቅ እንዳልኩ ቅድም ደግሞ የለም ጥያቄ ምንድን ነው ብሎ 20-30 ዓመት ከመጠየቅ ወይም 50 ዓመት ከንጉሱ እዛ ውስጥ አንገባም። ምክንያቱም እኔ ቀጥታ አስፈላጊ አይደለም። ጥያቄ ያለኝ ትንሽ ይሁን ትልቅ ጥያቄ ያለኝ ካለ ጥያቄ ምንድን ነው ብሎ ወደ መደራደሩ፣ ወደ መነጋገሩ፣ ወደ መከራከሩ መግባቱ ይሻላል። ቀጣይ የምጠይቆት ግን ምንድን ነው በልሂቃን ደረጃ በተለያየ ጊዜ ጥያቄዎች ሲነሱ እንደነበረ ምንም ግልጽ ነው፣ ማንም ሰው መረዳት የሚችለው ይመስለኛል። የኦሮሞ ሕዝብ እንደ ሕዝብ ግን እነዚህን ጥያቄዎች አንስቶ የሚያውቀው መቼ ነው? በምን መንገድ ነው የተለየው? እንዴት ነው ያወቃችሁት? በልሂቃን ደረጃ ያለውን እረዳለሁ። ማንም ሕዝብ ኦሮሞ በዚህ ዓለም ላይ ያለው ሕዝብ በአብዛኛው ትንሽ ነቃ ብለናል የሚሉ ተምረናል የሚሉ ዓለምንም ሆነ የራሳቸውን ፖለቲካ እየተረዱ የሚረዱ ሰዎች ናቸው ጥያቄ የሚያነሱት ማለት የአንድ ማህበረሰብ የነቃው ክፍል ጥያቄው ማንሳቱ ኃጢአት አይደለም። ዋና ጉዳይ ግን ህዝቡ ይቀበላል አይቀበልም ነው። ብዙ ክርክሩ የኦሮሞ ህዝብ ይህን አይፈልግም፣ የኦሮሞ ህዝብ ይህን አይጠይቅም፣ የኦሮሞ ህዝብ እንደዚህ አይደለም የሚባለው ነው። እያየ አይኑ እያየ ለምሳሌ አንተም እርግጠኛ ነህ አንተ አይተህ አሁን ሲፈታ ከእስር ቤት በአምቦ መስመር ወደ 2 ሚሊዮን ነው የወጣው በአንድ ቀን 2 ሚሊዮን ሰው እርግጠኛ ነኝ ለኢህአዴግም ለብልጽግናም 2 ሚሊዮን ሰው በአምቦ ምድር አይወጣለትም። ለምሳሌ ሀረር፣ ባሌ፣ አርሲ፣ ሀረርጌ ይህን ጊዜ አንዳንድ ቦታ ላይ ወደ 1 ሚሊዮን የሚጠጋ ለምሳሌ ገደብ ሳሳ፣ ባሌ ሮቤ፣ አርሲ ሮቤ፣ ሸሸመኔ እንደዛ እንትን ነው። ሀረርጌ ለምሳሌ ሀረር ከተማ፣ ድሬዳዋ፣ ጭሮ፣ አሰበ ሰፈሪ የሚባለው ስንት መቶ ሺህ ሰው እንደወጣ እናውቃለን። ደግፎን ነው የወጣው እንጂ እኛ ላይ አሁን ለምሳሌ ድሬዳዋ ብዙ ሰው ፈርቶ ነበር። አንድ ድንጋይ እኛ ከሀረርጌ ምድር እስክንወጣ ድረስ ድሬዳዋን ጨምሮ አንድ ድንጋይ አልተወረወረም። ወታደሮቹ እንኳን ፖሊሶች ህዝብ የሰጠንን በሬዎች ሁሉ ሰጥተን ለምሳሌ ደረር ላይ ብሉ ብለን ነው ያለፈው። ፖሊሱም ያናክል እንትን ብሎ ከዛ አዲስ አበባ ያሉት እንዲያደረጉ እንዲሰሩ ምናሉ ብሎ ወደ እንትን ገቡ። እንደዚህም አይነቱ ኦሮሞ ህዝብ ጅማ ያለው አይፈልጋቸውም አይደግፋቸውም ውስጥ ገቡ። ያንን ደግሞ በጠመንጃ የተደገፈ እንቅስቃሴ ውስጥ ገቡ። ያ ነው እንትን የሆነው እና ዋና ጉዳይ ህዝቡ እኛ እኮ ያለ ነው ህዝቡ እናንተናን ይፈልጋለሁ እናንተናን ደግሞ አልፈልግም ይባል ህዝቡ ይወስን። እዚህ ግን በአቋራጭ የራስን ስልጣን ይዘ ስልጣን ላይ ለመቆየት ህዝቡ አይወዳቸውም። ህዝቡ ሽብርተኛ ይላል። ህዝቡ ምን ይላል ወደሚለው ከገባ አሁን በኦሮሞ ምድር አሁን በአደባባይ ወጥተው ኮንግሬሱን ሽብርተኛ የሚል ኦኤልኤፍን ሽብርተኛ የሚል ኦሮሞ እኮ ጥቂት እኮ ነው። መንግስት ካላዘዘው በስተቀር መንግስትም ማዞት እኮ በቀላሉ አይልም። ስለዚህ ዋናው ዳኝነቱ ለህዝቡ ነው። የፈለገውን ይጥላል፣ የፈለገውን ይደርግ። ግን የማንም ማህበረሰብ ማለት ነው የማንም ማህበረሰብ ዋና እንትኑ አቃለው የሚለው ልሂቅ ነኝ የሚለው ነው ጥያቄዎቹ ሊያነሳ የሚችለው ድጋፍ አለው ወይ ህዝቡ እየደገፈው ነው ወይ ምን እያነሮ ወይ እዛ ከዛ በኋላ እንታያየቅ። አሁን ያነሱልኝ የኦሮሞ ህዝብ ጥያቄ እንቀበለውና የኦሮሞ ህዝብ ጥያቄ ከሌላው ማህበረሰብ የኢትዮጵያ ማህበረሰብ ጥያቄ ምንድነው ልዩነቱ? አሁን ያነሷቸውን ነገሮች ሌላውም አማራም፣ ሶማሌም፣ አፋርም፣ ሲዳማም እያልን ሁሉም ጋር ብንሄድ ተመሳሳይ ጥያቄ ነው ያለው። ስለዚህ
ዋስኒውኔት ምን የተለየ ነገር ተመሳሳይ ሊሆን ይችላል። ልዩነትም ደግሞ አሉ። ለምሳሌ የመሬት ጥያቄ ብትወስድ የሌሎቹና የኛ ለምሳሌ አንድ አይመስለኝም።